ቅዱስ ጊዮርጊስ ማለት ምን ማለት ነው? የቅዱስ ጊዮርጊስ ወዳጆች ይህን ቪዲዮ ለሌሎች እንዲደርስ ሼር በማድረግ አድርሱልኝ። ቅዱስ ጊዮርጊስ ማለት ኮከብ፣ ብሩህ፣ አረግ ወይም ፀሐይ ዘልዳ ማለት ነው። ታላቁ ሰማዕት ቅዱስ ጊዮርጊስ አባቱ የፍልስጤም መኳንንት ዞሮንቶስ አንስጣቴዎስ፣ እናቱ ደግሞ አቅሌስያ ወይም ቴዎብስታ ትባላለች። በፍልስጤም ልዳ ጥር 20 በ227 ዓመተ ምህረት ተወለደ። አባቱ ገና በልጅነቱ ይሞትበትም ሌላ ደግ ሩሩህ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይል ስልጣን አሰለጠነው። መስፍኑም የ15 ዓመት ቆንጆ ልጅ ነበረችው። እናም እሷን አግብቶ ሀብት ንብረቱን ዙፋኔን ወስዶ እንዲኖር አሰበ። እግዚአብሔር ግን በዚህ ተቆጥቶ የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም የመስፍኑን ሐዘን ከጨረሰ በኋላ ቤሩት ሀገር ሄደ። በዚያም በሕዝቡ ይመለክ የነበሩ ጥንታውያን የሆኑ ድራጎን የተባለ ክንፍ ያለው እንስሳ ሕዝቦቹን ሴቶች ልጆችን የሚገብሩለት አመፀኛ እንስሳት ነበረ። ጊዮርጊስም ከከተማዋ በደረሰ ሰዓት ከአንዲት ዛፍ ላይ ብሩክታይት የምትባል ቆንጆ ሴት ተንጠልጥላ አያት። በዚያም ጊዜ ምን ሆነሽ ነው አላት። እርሷም ድራጎኑን አምላካችን እንዳይበላ ሽሽ አለችው። እኔ ለሱ ተሰጥቼ እየጠበቅኩ ነው አለችው። ይህን እየተባባሉ ያሉ ድራጎኑ በአየር ላይ የበረረ ከቅዱስ ጊዮርጊስና ከብሩክታይት ስር አረፈ። ቅዱስ ጊዮርጊስም እንዳየው አፉን ከፍቶ መርዙን ሊረጭ ሲል ቅዱስ ጊዮርጊስ በስመ ሥላሴ አማተበበት። በዚያም ጊዜ ቀጥ ብሎ ቀረ። ቅዱስ ጊዮርጊስም በያዘው ጦር በአፉ ጨመረበት። ጦሩም ከአፉ አልፎ አንገቱን ወጋው። ወዲያውንም ሞተ። ይህንም የሰሙ የቤሩት ከተማ ሰዎች በቅዱስ ጊዮርጊስ አምላክ አመኑ። ቅዱስ ጊዮርጊስም በፋርስ በኢራን ዱዲያኖስ የተባለ ነገሥታት ሰብስቦ 70 ጣዖታትን ሲያሰግዱ ተመለከተ። በዚያም ጊዜ በቤተ መንግሥት ድረስ በመገስገስ ተቃውሞ በማሰማት ክርስቲያን መሆኑን መስክሯል። ከዚህም በኋላ በተለያዩ ነገሥታት ቅዱስ ጊዮርጊስ በሰው ሕሊና ሊታሰቡ የማይችላቸውን 19 መከራዎችን ደርሰውበታል። ቅዱስ ጊዮርጊስም 3 ጊዜ ሞቶ 3 ጊዜ ተነስቶ የእግዚአብሔርን ታምር በተደጋጋሚ ተገልጿል። 19 የቅዱስ ጊዮርጊስ የሥጋ መከራዎች የሚባሉት፣ አንደኛ ክርስቲያን በመሆኑ ብቻ ወደ እስር ቤት ተወርውሯል። ሁለተኛ እጁና እግሮችን ታስሮ ተገረፈ። ሶስተኛ የብረት ጫማ አጥልቆ አስኬዱት። አራተኛ ከብረት አልጋ ላይ አስተኝተው እሳት አነደዱበት። አምስተኛ እጆቹን የኋሊት አሰሩት። ስድስተኛ በመጋዝ ለሁለት ሰነጠቁት። ሰባተኛ የጋለ ሳህን ከፍ ጭንቅላቱ ላይ አስቀመጡበት። ስምንተኛ የሰውነቱ